ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እኚህ የኦርቶዶክስ አባት ምን እያሉ እንደሆነ በሎጂክ መነጽር የምናየው ይሆናል። ቀድመን ቪዲዮውን አይተን እንመለስ። ክርስቲያኖች የገደሉት እስላም በእስልምና ምክንያት የለም በኢትዮጵያ ውስጥ። እኔ አላገኝም። እኔ እስካሁን አላነበብኩም። እኚህ አባት የሰሩት ፋላሲ ወይም ማሳሳት አፒል ቱ ኢግኖራንስ ወይም አርጊመንተም አድ ኢግኖራንተም ይባላል። ኢግኖራንስ ማለት ደግሞ አለማወቅ ወይም ድንቁርና ማለት ነው። ወደ ሎጂክ ስናመጣው ደግሞ አፒል ቱ ኢግኖራንስ ማለት ድንቁርናን ወይም አለማወቅን እንደ ማስረጃ መጠቀም ማለት ነው። እኚህ አባት ስለ ጸረ ሙስሊም ግድያዎች በሚናገሩበት ሰዓት ኢትዮጵያ ውስጥ እንደዚህ አይነት ነገር አልተከሰተም፣ እኔ አላገኘሁም፣ እኔ አላነበብኩም ብለዋል። ማለትም ሙስሊሞች ኢትዮጵያ ውስጥ በሃይማኖታቸው የተነሳ ተገድለው አያውቁም። ማስረጃዬ ደግሞ እኔ አለማንበቤ ወይም እኔ አለማወቄ ነው ይላሉ። ይህንን ነው አፒል ቱ ኢግኖራንስ የምንለው። አለማወቅን ወይም ደግሞ በሌጣ ትርጉሙ ድንቁርናን እንደ ማስረጃ አድርጎ መጠቀም ማለት ነው። አቦይ እርሷ አላነበቡም ወይም እርሷ አላወቁም ማለት ታሪኩ አልተከሰተም ማለት ነው እንዴ? በሃይማኖታቸው ሙስሊም ያልሆኑ የታሪክ ጸሐፍት ሳይቀር ይህንን እውነታ መደበቅ የማይቻል ነው፣ መሸፈን የማይቻል ነው ብለው አጼዎቹ ሙስሊሙ ላይ ያደረሱትን ጭፍጨፋ በታሪክ መጽሐፎቻቸው ላይ አስፍረውት ሳለ እንዴት እኔ አላውቅም ይባላል? እኔ አላነበብኩም ይባላል? አለማወቅ ወይም አለማንበብ መብቶት ነው። ነገር ግን እኔ ስላላነበብኩ አልተከሰተም ብሎ ድምዳሜ መስጠትና የተበዳይ ቁስል ላይ እንጨት መስደድ የህሊና እረፍት ይሰጦታል? እኛ በዚህ ሰዓት ያለን ሙስሊሞች እኮ ላለፉት ወገኖቻችን፣ ለተገደሉት ወገኖቻችን፣ በአጼዎቹ ለተጨፈጨፉት፣ ለተሰደዱት ካሳ ይሰጠን፣ እኛ እንበቀልላቸው አላልንም። እንዲናርግ ብንልም ኋላ ቀርነት ነው፣ ለሀገራችንም ለህዝባችንም አይበጅ። ግን ምን አለ የተበዳይ ቁስል ላይ እንጨት ባይሰዱ፣ ተበዳይ ላይ ባይዘባበቱ። ወሰላሙ ዐላ መን ኢተበዐል ሁዳ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።